በኢትዮጵያ የቴሌቪዥን ጣቢያ ታሪክ ውስጥ እጅግ አስገራሚና አስደናቂ ታሪኮችን እንደሰራና በመስራትም ላይ እንደሆነ የሚነገርለት ኢቢኤስ ቴሌቪዥን በብዙዎች ዘንድ የሚወደድና የሚደነቅ የግል የቴሌቪዥን ጣቢያ ነው። ኢቢኤስ በሕዝብ ዘንድ እንዲህ በስፋት ቅቡልነት ለማግኘት የቻለው በከፍተኛ ጥራትና በተለያዩ ይዘቶችና አይነቶች ብቅ ማለቱን ተከትሎ ነው። ኢቢኤስ ለዓመታት ህብረተሰቡን ሲያዝናናና ሲያስተምር የቆየ ጣቢያ ቢሆንም ቅሉ አንዳንዶቹ ደግሞ ጥቂት የማይባሉ የቴሌቪዥኑ ፕሮግራሞች ላይ ቅሬታ ሲያነሱበትም ይሰማሉ። ያም ቢሆን ግን የቴሌቪዥን ጣቢያው ከተመሰረተና አየር ላይ መዋል ከጀመረ ከጥቂት ዓመታት በኋላ የግሎቹም ሆኑ የመንግስት የቴሌቪዥን ጣቢያዎች በጭራሽ የማይገዳደሩት ብቸኛ ተመራጭና ተወዳጅ ጣቢያ ሆኖ ሊቀጥል ችሏል። ጣቢያው በዚህ መልኩ ከፍ እንዳለ እንዲቀጥል ካደረጉት ሰዎች መካከል ዋነኛው መስራቹና ባለቤቱ የሆኑት አቶ አማን ፍስሐጽዮን መሆናቸው ይታወቃል። ከ2 ዓመታት በፊት ተወዳጁን ሰው አስፋው መሻን በማጣቱ ከፍተኛ ሐዘን ውስጥ ገብቶ የነበረው የኢቢኤስ ማህበረሰብ ከወር በፊት ደግሞ ሌላኛውን የቤቱን የጀርባ አጥንት ነጻነት ወርቅነህን በማጣት ሌላ ከፍተኛ ድባቴ ውስጥ መግባቱ ይታወቃል። ይህ በሆነ ከወር ከምናምን ልዩነት በኋላ ደግሞ ኢቢኤስ ቲቪ አሁንም ሌላ ሐዘን ጓዳውን ጎብኝቶታል። ባለቤቱንና መስራቹን ሰው በህመም ምክንያት በሞት ተነጥቋል። ለመሆኑ ምንድነው የተፈጠረው? ተወዳጁን የጣቢያው ባለቤትና ስራ አስፈጻሚ ምንድነው የገጠማቸው ነገር? ሰላም የተወደዳቸው የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናቸው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ በዝርዝር የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና አንዳንድ የምናደርሳችሁን መረጃ ታደምጡልን ዘንድ ወደድን። አብራችሁን ቆዩ። በቆይታችሁም አዲስ ጊዜ ሚዲያን ሰብስክራይብ ታደርጉት ዘንድ በትህትና ጠየቅን። ክበሩልን። ከዚህ ቀደም በቁም ነገር መጽሔት በስፋት የሚታወቀው ጋዜጠኛ ታምራት ስለ ኢቢኤስ ቴሌቪዥን መስራች አማን ምን ማለት ይቻላል ሲል ከዚህ ቀደም ማለትም 2003 ዓ.ም አካባቢ ለቁም ነገር መጽሔት የሰጡትን ቃለመጠይቅ መልሶ ወደ ማህበራዊ ሚዲያው ይዞት ብቅ ብሏል። እንዲህ እናቀርብላችኋለን። ጋዜጠኛ ታምራት እንዲህ ይላል። እንደ ዛሬው የሳተላይት ቴሌቪዥን ጣቢያዎች ሳይበዙ ከ15 ዓመታት በፊት ብቸኛውና አማራጩ የቲቪ ጣቢያ ኢቢኤስ ብቻ ነበረ። ከ2 ዓመታት በላይ ጣቢያው ያለ ማስታወቂያ ገቢ ሲቆይ ዛሬ ያለበት ደረጃ ላይ እንደሚደርስ እምነት የነበራቸው ነበሩ ባለቤቶቹ። በወቅቱ ቅጽ 9 ቁጥር 105 ኅዳር 2003 ዓ.ም ላይ ለቁም ነገር መጽሔት ቃለ መጠይቅ የሰጡት አቶ አማን ፍስሐጽዮንና አቶ ነብዩ ጡመ ልሳን የአሁኑ ስራ አስኪያጅ ማለት ናቸው። ካሳንቺስ የሚገኘው ንግሥት ታወር 6ኛ ፎቅ ላይ ሳገኛቸው ከትካዜ ይልቅ ተስፋ ነበር ፊታቸው ላይ የሚነበበው ይላል ጋዜጠኛው። ጥሩ የምንለው ነገር ያለመታከት በመስራት አማራጭ ጣቢያ መሆን እንችላለን ነበር ያሉኝ። እንዳሉትም አልቀሩም። አስቸጋሪ በሆነው የሀገራችን የሚዲያ ምህዳር ውስጥ ምርጫ ብቻ ሳይሆኑም ብልጫ ሆነው እስካሁን ዘልቀዋል። ዛሬ አንዱ የኢቢኤስ ቴሌቪዥን መስራች አማን ተለይቶናል። ጠንካራ፣ ብርቱ፣ ታታሪና እጅግ ሲበዛ ቀና የሆነው አማን በማህበራዊና በመዝናኛው ዘርፍ ትርጉም ያላቸውን ስራዎች ለተመልካቾች የሚያቀርበው ኢቢኤስ ቴሌቪዥን በሁለት እግሩ እንዲቆም የአንበሳውን ድርሻ እየተወጣ ሰው ነው። በተለይ ደግሞ ለጀማሪ አርቲስቶች መድረክ ከመስጠት ጀምሮ ኑሮ ላዘነበለባቸው ወገኖቻችን ድጋፍ ማድረጉ የጣቢያው ህልም ትርፍ ከማግኘት በላይ እንደሆነ አድርጎ ያሳየ ነው። አማን ከወሰደው ኃላፊነት በላይ እንደሚተጋ በኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚነት አብረን በሰራንባቸው ጊዜያት ከቲዮሪ በላይ የሆነ የተግባር ሰው መሆኑን አይቻለሁኝ። ከፔንሲልቫኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ቢዝነስ አድሚኒስትሬሽን በከፍተኛ ማዕረግ የተመረቀው አማን ቀደም ሲል ከተለያዩ የአፍሪካ ሀገራት ዜጎች ናይጄሪያውያንና ጋናውያን ጋር የፕሮዳክሽን ኩባንያ መስርቶ ይሰራ ስለነበረ እነሱ በየሀገሮቻቸው የመዝናኛ የቴሌቪዥን ጣቢያ የመሰረቱ በመሆኑ ይሄ ድፍረትና ልምድ ኢቢኤስን ለመመስረት መነሻ ሆኖናል ብሎ እንደነገረውም ጋዜጠኛው ዘግቧል። አማራጭ ቴሌቪዥን ጣቢያ በህዝብ እየተፈለገ ነገር ግን ለዘመናት ሊኖር ያልቻለ ክፍት የቢዝነስ መስክ በመሆኑ ነው ኢቢኤስን ወደ ማቋቋም እየገባ ነው የሚለው አማን ማንኛውም ሕፃን ከተወለደ በኋላ የሚድህበት የሚቆምበትና የሚራመድበት ጊዜ አለው። ከንግድ ደንብ አንጻር አስበንበትና አጥንተን ነው ወደ ስራ እየገባ ነው። በመሆኑም ጣቢያው ገንዘብ የሚሰራበት እድሜ ላይ በቅርቡ እንደርሳለን በማለት ጣቢያው ዛሬ ላይ ያለውን ስኬት ትላንት የተመለከተ ሰው ነው ሲል ጋዜጠኛ ታምራት
ዘግቦለታል። የፕሮግራም ይዘት ፈጥረው ስፖንሰር ፈልገው ከሚመጡ የግል ድርጅቶች 50 በመቶ በመካፈል ላይ ተመስርቶ የነበረውን የቴሌቪዥን መዝናኛ ፕሮግራም ሞኖፖሊ ሙሉ ፕሮግራሞችን ከመግዛት ጀምሮ ፕሮግራሞች ላይ ለሚቀርቡ እንግዶች ጭምር ገንዘብ በመክፈል ፈርቀዳጅ የሆነው ኢቢኤስ ቴሌቪዥን በተለይም በመዝናኛው ዘርፍ ራሳቸውን የቻሉ 2 የፊልምና የሙዚቃ ቻናሎችን በመክፈት ግንባር ቀደም ተመራጭ ጣቢያ እንዲሆን መሰረት በመጣል በኩል የአማን ድርሻ የላቀ መሆኑን መመስከር ይገባል። ድርጅቶች ይመሰረታሉ፣ መስራቾቻቸው ሲያልፉ ግን ራያቸው አብሮ ይከስማል። ኢቢኤስ ቴሌቪዥን ግን ከዚህ በተለየ መልኩ የታቀደ የተዋቀረና መሰረት የያዘ ጣቢያ በመሆኑ በእርግጠኝነት ሌሎቹ የጣቢያ ባለድርሻዎችና ሰራተኞች አማን ከመዳህ ጀምሮ በሁለት እግሩ እንዲቆም ያደረገውን ጣቢያ ወደፊት እንዲራመድና ከኢትዮጵያ ውጭ ጭምር ተፈልጎ የሚታይ ተወዳዳሪ የቴሌቪዥን ጣቢያ እንደሚያደርጉት ይታመናል። ቀና ሰዎች አልበረክት እያሉ ነው። ግን ምን ይደረጋል? አማን ነፍሰ በሰላም ትረፍ ሲል ጋዜጠኛ ታምራት ከዚህ ቀደም ለቁም ነገር መጽሔት ከሰጠው ኢንተርቪው ላይ የቀነጨበውን መረጃ አካፍሎናል። ሌላኛው ደግሞ በዛው የኢቢኤስ ቴሌቪዥን ላይ ከቴክኖሎጂዎች ጋር ተያይዞ ቲክቶክ ዊዝ ሰለሞን የሚለውን ፕሮግራም የሚያቀርበው ሰለሞን ደግሞ እንዲህ ሲል የተሰማውን ስሜት ተናግሯል። ዛሬ እውነተኛ ባለራዕይን መካሪዬን ወንድሜንና ውድ የስራ ባልደረባዬን አማን ፍስሐ ጽዮንን በማጣቴ ከብዙዎች ጋር ሆኜ በከባድ ሐዘን ውስጥ እገኛለሁ። አማን የኢቢኤስ ዋና ስራ አስፈጻሚ ብቻም አልነበረም። እርሱ በኢትዮጵያ የሚዲያ አብዮት ውስጥ የልብ ትርታ ነበር። በኢትዮጵያ ታሪኮች ሀያልነት ያምን ነበር። ታሪኮቻችን በክብርና በጥራት እንዲተረጎሙ መድረኩን አመቻችቷል። የቲክቶክ ዊዝ ሰለሞን ስኬት ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ፣ ለፈጠራና ለቴክኖሎጂ የሚሆኑ አስተማማኝ መድረኮችንም አበጀልኝ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላትና አዲስ የሚያስብ ትውልድን ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙ ጊዜ በፊት የእኔን ዓላማ ተረድቶ በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድነካና እንድቀርባቸው ረድቶኛል። ውድ ወንድሜ አማን፣ አንተ ብቃትና ጥራት የመድረሻ ግብ ብቻ ሳይሆን በየቀኑ ልንኖርባቸው የሚገቡ መርሆዎች መሆናቸውን በተግባር አሳይተህናልና በህልፈትህ ባያሌው አዝኛለሁ። ያንተ ማለፍ በማንም የሚተካ ባይሆንም ቅርስህ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ህይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከውን ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየህን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንዳንተ መገንባታችንን፣ ማለማችንንና ድንበሮችን መሻገራችንን አናቆምም። የስራ ውጤትና በጎ ተጽዕኖ ለሚመጡት ትውልዶች ሁሉ ሲዘከር ይኖራል። ነፍስህ በሰላም ትረፍ ወንድሜ ሲል የቲክቶክ ዊዝ ሰለሞን አዘጋጅና አቅራቢው ሰለሞን ሀሳቡን አስፍሮለታል። በሌላ መልኩ ደግሞ የኢቢኤስ ቴሌቪዥንን መስራችና ባለቤት የሆኑትን አቶ አማን ፍስሐ ጽዮን ህልፈት ተከትሎ ጣቢያውን በመቃወምና የጣቢያውን አንዳንድ ፕሮግራሞች በመንቀፍ ሀሳባቸውን የገለጹት ቴዲ አበራ የተባሉ ግለሰብ ናቸው። ቴዲ አበራ እንዲህ ይላሉ። አቶ አማን ፍስሐ ጽዮን ረዘም ላለ ጊዜ በጭንቅላት ካንሰር ሲታመም ቆይቶ ማረፉን ዛሬ ሰማን። ነፍስ ይማር። ግን ስለዚህ ሚዲያ መልካምና በጎ ያልሆነ ገጽታ ግን አንድ ነገር መናገር እፈልጋለሁ በማለት ኢቢኤስ ከሚሰራቸው ስራዎች ጎን ለጎን አንዳንዶቹ ሊታረሙና ሊታረቁ ይገባሉ ወይም ደግሞ ገሚሶቹ ከሌላ ዓለም የተኮረጁ ናቸው በማለት እንዲህ ነቀፌታም ኢቢኤስም ላይ አቅርበዋል። በእኔ እምነት ኢቢኤስ ቴሌቪዥን ያበላሸው የቴሌቪዥን መንገድ ወይንም ቀጣይ አቅጣጫ የቴሌቪዥን ይዘት ቅርጽና አቀራረብ ያህል ማንም የግሉን ቴሌቪዥን መስመር ያበላሸው ያለ አይመስለኝም። ምክንያቱም ኢቢኤስ የተለያዩ ፕሮግራሞች ከተለያዩ ዓለማት ቴሌቪዥኖች ላይ ፕሮግራሞችን መውሰድና በወረደ ወይንም የበፊት ይዘታቸውን በጣም ባነሰ መልክ መኮረጅ እንጂ አዳዲስ ፕሮግራሞችን ማምረት አልቻለም። ይህ የኢቢኤስ ከሌላው ዓለም በቀጥታ የመኮረጅ ባህሪ ደግሞ በቅርቡ እንደምናየው አብዛኞቹ የቴሌቪዥን መስኮቶች እንደ ኢቢኤስ ለመሆን ካላቸው ፍላጎት የተነሳ አንድም ከሌላው ዓለም ላይ ኩረጃን፣ ሁለትም ራሱ ኢቢኤስን የመሆን ፍላጎት እንጂ በአዳዲስ መንገዶች የመምጣት አዝማሚያ
የላቸውም። የባስ ብሎ የመንግስት ቴሌቪዥኖች ሳይቀሩ ይህንኑ የኢቢኤስ አቅጣጫ እየተከተሉ ይታያሉ። በእኔም እምነት የዚህ ችግር መዘዝ የሀገር ውስጥ ፈጠራን ከማዳፈኑ በላይ የባህል ወረራን የሚያመጣና የሚያስፋፋ መሆኑ ነው። እርግጥ ነው ኢቢኤስ በኢትዮጵያ የግል ቴሌቪዥን ባልኖረበት ዘመን ከአሜሪካ ሆኖ በግል ቴሌቪዥን መስራት እንደሚቻል እያስተማረ በመሆኑ ተጠንክሮ ከተሰራ የቴሌቪዥን ባለቤትም ሆኖ ስኬታማ መሆን እንደሚቻል እያሳየ ድንቅ ጣቢያ ነው። ኢቢኤስ ባይመጣ ኖሮ የኢትዮጵያ ቴሌቪዥን ታሪክ አሁን ያለበት ለመድረስ በፍጹም ባልቻለም ነበር። በተለይ ከኢቢኤስ መጀመር ቀደም ብሎ መንግስት የግል ቴሌቪዥንንና ራዲዮን ይፈቅድ ስላልነበረ ከውጭ ሆኖ በናይል ሰዓት ለመንግስትም የግል ሚዲያው በራሱ ቢቋቋም ቢስፋፋ ጠቃሚ ስለመሆኑ ትልቅ ትምህርትም የሰጠ ቴሌቪዥን ጣቢያ ነበር። ኢቢኤስ መምጣትና እሱን ተከትሎ የመንግስት ፖሊሲ መለወጥ በመቻሉ ብዙ ሚዲያዎች እንዲከፈቱ እድል ፈጥሯል። ከዚሁ ጋር ተያይዞም ጋዜጠኝነት ሙያ ለሚማሩና የሚዲያን ስራ ለሚወዱ ሰዎችም የተስፋቸውን በር ያበዛላቸው ሚዲያ ነበር። እንደዚሁም በበጎ ተግባር ላይ ያለው ጠንካራ አቋም ሳይደነቅም አይታለፍም። ዛሬ መስራቹንና ባለራዩን ባለቤቱን አማን ፍስሐጽዮንን በሞት ያጣውን ኢቢኤስንና ኢቢኤስ ሰራተኞችን በሙሉ ፈጣሪ ያበረታቸው ዘንድ መልካም ምኞቴ ነው ሲሉ ይገልጻሉ እኚህ ግለሰብ። ውድ የአዲስ ጊዜ ሚዲያ ቤተሰቦች፣ አዲስ ጊዜ ሚዲያም ለአቶ አማን ፍስሐጽዮን ቤተሰቦች፣ ልጆቻቸው፣ ዘመዶችና ለጣቢያው ሰራተኞች በሙሉ ፈጣሪ መጽናናትን እንዲሰጥ እንመኛለን። እናንተም አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክበሩልን።